ገበታን ያዘጋጅልሃል እያልኩ ያለው ራስህን በዘይት ይቀባሃል። በህይወት ዘመን በጎነት አቺ ላብራዛቲያ አንተ ይከተልሃል። ሆነብህ ይሄ ቃል በኢየሱስ ስም አንተ ሆነብህ ይሄ ቃል ጸናብህ በናዝሬቱ በኢየሱስ ክርስቶስ ስም። ይሄ ቃል ሆነባችሁ በኢየሱስ ክርስቶስ ስም። ይሄ ቃል ጸናባችሁ በኢየሱስ ክርስቶስ ስም። ይሄ ቃል በህይወታችሁ አካል ለበሰ በኢየሱስ ክርስቶስ ስም። ራሲካ ቪልዳና ማአዱ ዜክሬሌ ቬና ዱማ ራሲካ ቫላዲያ ሬንዳ ላዛካቫ ሀዱሴ ብሬቬላዲያ ላውጅባችሁ እንግዲህ ላውጅባችሁ ጠላቶች እያዩ ራሴን በዘይት ይቀባል። እስቲ ኮሜንት ላይ ጻፉልኝ። ጠላቴ እያየ በልልኝ ኮሜንት ላይ ጻፍ ቶሎ በል። ሪካ ማላሳ ጠላቴ እያየ እፈጥናለሁ። ጠላቴ እያየ እቸኩላለሁ። ጠላቴ እያየ ወደ ተነገረኝ ሄዳለሁ። ጠላቴ እያየ ገበታዬን ይበላለሁ። በገበታዬ እጅ አጂ ካማንሱታ ላባዳጋዶባስ ኢክሬ ሌቬዲዳኖማ አዳል ሌቬራዲያ ዢሌቭሬስታ ላጋ ሀዱራ ማሳት እኔ አውጅ ባህል ወንድም ተፈታሃልና ተፈልገሃልና ከፊት ወዳለው ገበታ እግርህ ይፈጥናል። ከፊት ወደ ተዘጋጀው በረከት፣ ከፊት ወደ ተዘጋጀው ክብር፣ ከፊት ወደ ተዘጋጀው ስኬት፣ ከፊት ወደ ተዘጋጀው መለኮታዊ ጉብኝት እግርህ ይፈጥናል እያልኩ ነው። እግርህ ይሄ የእግዚአብሔር ድምፅ ነው። እዚህ ቤት ሲገቡ እኔ ካላወራው ሚውት አታረጉማ። ማላዲ ዳቬ ካማሱ ካብራሃዳል ቫላዲያ ጽዋዬም አለ በሕይወቴ ዘመን ሁሉ በጎነትህን አቤት እግዚአብሔር በጎነት ይከተልሃል። አንተ በጎነት መጽሐፍ እኮ ነው ብለህ በጎነት ይከተልሃል። ከፊት በጎነት ይከተልሃል። በጎነት ከፊት ገበታ ተዘጋጅቶልሃል። አንተ ንግሥት ገበታ ተዘጋጅቶልሻል። ኢየሩስ ገበታ ተዘጋጅቶልሻል። መሲ ገበታ ተዘጋጅቶልሻል። ገኒ ገበታ ተዘጋጅቶልሻል። በኢየሱስም ሲንገር ሞኬ ገበታ ተዘጋጅቶልሃል። ሰሚራ ገበታ፣ ፍቅር ገበታ ተዘጋጅቶላችኋል። በጠላቶች ፊት ለፊት ራሴን በዘይት ቀባ፣ ጽዋዬም የተረፈ ነው። በእግዚአብሔር ቤት ለዘላለም እኖር ዘንድ አለ። ኤላዳ ካባራ ሳላባራሻ ሆነባችሁ ይህ ቃል 27 ሰዎች አላችሁ። ሆነባችሁ ይህ ቃል በኢየሱስ ስም። ሆነባችሁ ይህ ቃል በኢየሱስ ስም። በረከት ነው፣ ስኬት ነው፣ መከናወን ነው። እግዚአብሔር ከፊታችሁ ያዘጋጀ ገበታ አለ። ገበታ እስቲ ኮሜንት ላይ ጻፉልኝ። በፊቴ ገበታ አለ በልና ጻፉልኝ በኢየሱስ ስም። በፊቴ የተዘጋጀ ገበታ አለ። በፊቴ እግዚአብሔር ያዘጋጀ በፊቴ እግዚአብሔር። ለዚህ ነው እኮ የእግዚአብሔር እረኝነት፣ የእግዚአብሔር ዳኝነት፣ የእግዚአብሔር ከለላነት ከአንተ ጋር ሲሆን የምታገኛቸው ነገሮች እነዚህ ናቸው። አሜን። በፊቴ ገበታ አዘጋጀ። እመንና ጻፍ፣ እመንና ጻፍ። ገበታ አዘጋጀህልኝ ነው ያለው። በጠላቴ ፊት ለፊት ራሴን በዘይት ወዮ ወይ ጊዜ ሼር ኮፒ ሊንክ ያርግልኝ። ሁሉ ሰው ኮፒ ሊንክ ያርግልኝ። ከዛ ላውጅባችሁ ልጸልይላችሁ። ጀና ጋቫዳጋታስ ኢላብራስ ታላዲያ ሬምቤዲ ጎዶቬ ደጀሜ ጎቶባስ ኢናላታራላዲያ እያየውን ነው። አንድ ሰው በፊቱ ገበታ ተዘጋጅቶለት፣ አንድ ሰው በፊቱ ገበታ በኢየሱስ ስም። እሺ እመለሳለሁ። ሁሉ ሰው አንድ ኮፒ ሊንክ ያርግልኝ። ኢየሱስ የእግዚአብሔር ልጅ፣ ኢየሱስ የእግዚአብሔር ልጅ፣ ኢየሱስ የእግዚአብሔር ልጅ። ሁሉ ሰው ኮፒ ሊንክ ያርግልኝ። ተባረኩልኝ። እግዚአብሔር ዘመናችሁን ይባርክልኝ። ራዳጋዳቫስ ኢናማጃ ኮታቫና ዲና ካብሮዛቲያ ሪንዳላሳ ካፓራ ሺላ ቬና ማቱካ ሜንዶሶ ቤላቫ ላዶኮማር ዲደገቬንዶ ሱቲ ጃቫዳጋዳቫ አሱቲ ኬብሬድላ። እግዚአብሔር ምስክር ነው። ማወራችሁ እግዚአብሔር በማውቀው ነው እያወራኋችሁ ያለው። ለሆነ ሰው የተዘጋጀ ገበታ አለ። ሌዲኔሜ ኮቶቦሮሶ ቦጆ ኮቶቤላዲያ የሆነ ነገር ሊሆነው በሚቀጥሉት ቀናት የሆነ ነገር ሊሆን ነው። በሚቀጥሉት ቀናት የሆነ ነገር ኢላቫላዲያ አንድ ቶሎ ወደ ሼር ኮፒ ሊንክ አድርጎና ሊቀጥል ባካችሁ። ጂና ሪጋዛ ቫዳኖስ ኢልቨል ታርኮሳ ዲላቫዲያ
ሜዴጀኒ ክሮቶቬና ዳላዳጎስ ኤዴጀንዳር ካልታሌቭራዲያ ላቫላዲያ ዛሬ ለጠላት ልኩን ነግራለሁ። ጠላት የአንተን ልክ አያውቅም። አንተ ግን የጠላትን ልክ ልታውቅ ትችላለህ። በእግዚአብሔር ቃል በኩል ማለት ነው እነግርሃለሁ። ሪካሳ ማንዱ ጁማ ዳጋቦስ ዮሐንስ ተባረክ ልንጆኔ ኢላማ አዚኬት ሬሌ ቫላዲያ መልካም ፈቃዳችሁ ከሆነ እቺ ሄርቷን ጎሉ እሱ ነው። እሺ ጎሉ እሱ ነው። የምትችሉ ሰዎች ሄርት ምልክት ልብ ቅርጿ ትንሽዬዋ ነች አይደለ? ትንሽዬዋ 20 ነው የተጠየቅኩት። 20ውን ለመሙላት ነው ጥረት ብታደርጉልኝ ደስ የሚለኝ። ጌታ ኢየሱስ ባርካችሁ። ኢላማ አካል ግፍት ካረጋችሁ ላይ ቀር ማለት ነው። የልብ ቅርጿን ትንሿን ሄርት ትንሽዬዋን ተባረኩልኝ። ሊቀጥልን 730 ላይ ጸጥ አለ ኮፒ ሊንካችሁ ሬሌ ዲቫኑስ ኢልቫታ ካራዲያ ልቀጠል። ህይወታችሁ ላይ ላውጅ፣ ህይወታችሁ ላይ ልናገር፣ ህይወታችሁ ላይ ልተንብይ። ይህንን ትንቢታዊ ቃል በፊታችሁ ገበታ ተዘጋጅቶላችኋል። የክብር ገበታ ተዘጋጅቶላችኋል። የሞገስ ገበታ ተዘጋጅቶላችኋል። የስኬት ገበታ ተዘጋጅቶላችኋል። የሞገስ ገበታ ተዘጋጅቶላችኋል። ዮሐንስዬ እግዚአብሔር ይሙላል። እግዚአብሔር ይሙላል። ጉለት የሚባል ነገር ህይወቴ ላይ አይኖር። አምላኬ እግዚአብሔር ጉለት አለኝ የምትለውን ሁሉ ሞልቶ ያሳረፈ አምላኬ እግዚአብሔር እጁን በህይወቴ ይግለጥ። ይሙላልህ፣ አይጉደልህ። ለዘላለም ዘር ማንዘር ትውልድ የሚያርፍበት በረከት ምንጭ ላይ ያቆምህ ቅዱስ እግዚአብሔር ላውጅባችሁ ይህንን ቃል። በፊቴ ገበታን አዘጋጀህልኝ፣ ራሴን በጠላቶቼ ፊት ለፊት ራሴን በዘይት ቀባ ነው ብለው ጎሉን ሙሉልኝ። ጎሉን ሙሉልኝ፣ ችግር የለው የኔ አባት ከልብ ነው ማመሰግነው። አናዳጋባሲያ ሬምቤዲጋቶ ሶቲያ ላውጅ ዛሬ ለአንድ ሰው በፊቱ ገበታ ተዘጋጅቶለታል። በፊቱ ገበታ ተዘጋጅቶለታል። በፊቱ ገበታ ተዘጋጅቶለታል። ከእንግዲህ ወዲህ አንተ የትናንትናውን እያሰብክ በኢየሱስም ሽቤ ከቡ መሰረት ኤልሳ የትናንትና እየታሰበ ከዚህ በኋላ መለቃቀስ አይሆንም። በኢየሱስ ፍቅር አውጅብሻለሁ። ጌስት ላይ ያላችሁ ንግስት አውጅብሻለሁ። ኢየሩስ ከቡዬ መስኬ ሲንገር ሞኬ ፍቅር በኢየሱስ ሳሚራ አወጅኩባችሁ፣ ተናገርኩባችሁ። ከእንግዲህ ወዲህ በምንም እምነት ውስጥ ልትኖር ትችላለህ። በምንም መንገድ ውስጥ አብትዬ እግዚአብሔር ይሙላል። በኢየሱስም ተባረክ። በምንም መንገድ ሁሉ በምንም መንገድ አሳልፎ እግዚአብሔር እንዲህ እያለኝ ነው፣ በፊት ገበታን አዘጋጅቼልሃለሁ። በጠላትህ ፊት ለፊት ራስህን በዘይት ቀባው። አባቻ ካታካስ ጌታ ሆይ አንድ ሰው በጠላቱ ፊት በክብር ሊቆም ነው። በጠላቱ ፊት ሳያፍር ሊቆም ነው። አንድ ሰው በፊቱ እግዚአብሔር ገበታ አዘጋጀለት። የተዘጋጀልኝ ገበታ ላይ ልትቀመጥ ነው። ከድር ይሄን ቃል አወጅኩብኝ። ፈዬ ንጉሱ እባካ ካቻ ካቱራ ቤላ ዳቫላዲያ እኔ ዛሬ ነግርሃለሁ። በጠላቴ ላይ አውጃለሁ። በአንተ ህይወት ላይ አውጃለሁ። ጠላትህ አንገት ያቀረቅራል እንጂ ለአንተ የተፈቀደው በጠላትህ ፊት አንገት ታቀረቅራለህ አይደለም። በጠላትህ ፊት ገበታን አዘጋጀልኝ። በጠላቶች ፊት ለፊት ራሴን በዘይት ቀባይ። ከሞን ይሰማል የማወራው ነገር። በጠላቶች ፊት ለፊት ራሴን በዘይት ቀባ። አላቢቲ ተባረክልኝ። በጠላት ፊት ለፊት ጌታ ኢየሱስ ምስክር ነው ማወራችሁ። ይህ የእግዚአብሔር ካላንደር ነው። ለዚህ መጽሐፍ እኮ ነው ብለው አንተ ቁጥር 1 ላይ እግዚአብሔር እረኛዬ ነው አለ። አየህ የእግዚአብሔር እረኝነት ወደ አንተ ሲያመጣ በጠላትህ ላይ አለ እረኝነቴ ከአንተ ጋር እንዴት እንደሆነ ላሳያቸው ነው አለ። አንጂላ ዲና ማኮቶ ባላዲያ ሬልዳ ዞካ እረኝነቱን እግዚአብሔር ሲያሳይ አቡ ብርክ በልልኝ። እግዚአብሔር ይሙላል። እግዚአብሔር ምስክር ነው ብለው በደንብ እንድታዳምጡ እንፈልጋለሁ። በጠላቴ ፊት ለፊት ራሴን በዘይት ቀባ፣ ጽዋይም የተረፈ ነው አለ። መጨረሻው ሲያምር ምን ይላል መሰላችሁ? በእግዚአብሔር ቤት ለዘላለም እኖራለሁ። በእግዚአብሔር ቤት ለዘላለም እኖራለሁ። በእግዚአብሔር ቤት እኖራለሁ። የሚኖርበት ነገር ተፈቅዶልኛል። የአባት እረኝነት ከኔ ጋር ነውና አባት እረኝነቱን አሳይቷልና አባት እረኝነቱን ላይ አምጥቷልና እንግዲያውስ አለ በፊቴ ገበታ ያዘጋጀልኝ ራሱ ነው አለ። ራሱ ገበታ አዘጋጅቶልኛል አለ። ራሱ ጠብቆኛል አለ። ራሱ አለቃነቱን አሳይ። አጂል ዳብራ በማለዳ ውጅ ዛሬ በማለዳ ልናገር ይህንን ቃል ዛሬ ማማ የንግስታ
እንኳን ደህና መጣሽልኝ። ወይ ውዴ ወይ ናይ ግቢ ከቻልሽ ያው እኔ ለሰጥቼዋለሁ ከላይ ያለውን ላቲካቫላ ዲቫዶስ ክሬንዳ ሎዛ አዲቫ አንዳላ ሳካታ ቫርዳ ሊዛ ካቫሃዲያባ ማንዱሪ ዜቬልዳ በአንድ ሰው ህይወት ልናገር ይህንን ቃል እረኛ የሆነው አምላክ እረኛ የሆነው እግዚአብሔር ዓለምን ሲያሳምር ምን ያደረገ መሰለ? በፊት ይሄዳል፣ ተራሮችን ትክክል አድርጋ ዳት ሚንስ እግዚአብሔር እረኛ ለሆነው ዓለም ነው። ይሄ እግዚአብሔር ከለላ ለሆነው ዓለም ነው። ይሄ እግዚአብሔር እረኛ ለሆነው እኔ ለአንድ ሰው እየተነበይኩኝ ነው ዛሬ። በፊቴ ገበታ ተዘጋጅቷል። በፊቴ እግዚአብሔር ገበታ አዘጋጅቷል። ለተካ ማሃጁ ከባሃላዲያ የተዘጋጀ ገበታ አለ። የተዘጋጀ ገበታ እስቲ ጌታ በሚያውቀው ይሄን ቃል አመንኩ የሚል ሰው ካለ ኮሜንት ላይ እንዲህ ይበልልኝ። በፊቴ ገበታ አለ ይበልልኝ አንድ ሰው። በፊቴ ገበታ አለ። በፊቴ ገበታ አለ። በፊቴ ገበታ አለ። ጻፍልኝ ኮሜንት ላይ በፊቴ ገበታ አለ። የምን ገበታ ነው ብለህ ብጠይቀኝ እግዚአብሔር በቃሉ እንደተናገረ የምን ገበታ ብለህ ብጠይቀኝ የክብር ገበታ ነው። የበረከት ገበታ ነው። የስኬት ገበታ ነው። የመከናወን ገበታ ነው። የሚቀናልህ ገበታ ነው። ከሐዘን የምታርፍበት ገበታ ነው። ከጭንቅ የምታርፍበት ገበታ ነው። የሞገስ ገበታ ነው። የክብር ገበታ ነው። ከሐዘን የምታርፍበት፣ ከጭንቅ የምታርፍበት፣ አንገት ከማቀርቀር የምታርፍበት፣ መለኮት የሚጎበኝህ የክብር ገበታ ነው። እግዚአብሔር በቃሉ በዚህ በረከት ይባርክ። አሜን። በዚህ በረከት ለዚህ ነው መጽሐፍ ቅዱስ በፊቴ ገበታን አዘጋጀልኝ፣ በጠላቶች ፊት ለፊት ራሴን በዘይት ቀባ፣ ጽዋዬም የተረፈ ነው ብሎ የሚናገረው። ስለዚህ ለዳዊት እረኛ የሆነው እግዚአብሔር ለአንተም እረኛ ነው እያልኩኝ ነው። በምንም እምነት ውስጥ ልትኖር ትችላለህ። አንተ ማንም ሁን። እኔ አሁን እንትናነሽ የሚልበት ዓለም ውስጥ አይደለሁም ያለው። ሃይማኖት የፈለከውን ብትከተል፣ እኔ ግን እውነታውን ነግርሃለሁ። ማንንም ተከተለው፣ ከማንም ጋር ሁን። እየነገርኩ ያለው ግን እረፍት ሊሆን ነው። እግዚአብሔር በፊት ገበታ አዘጋጅቶልሃል። በፊት ገበታ ተዘጋጅቶልሃል። የተዘጋጀልህ ገበታ አለ። እግዚአብሔር ያዘጋጀልህ የደገሰልህ ድግስ አለ። ወይኔ የለመለመ መስክ አለ ከፊትህ። እግዚአብሔር ሊያሰማራህ ነው። ዋው! እግዚአብሔር ሊያሰማራህ ነው። የሆነ ገበታ ከፊት ያለ ጌታ ምስክር። እጅ ያላችሁ ሰዎች አላችሁ። የሰው ንግግር ለውጥ የሌለ ህይወት እጅ ያለ ሰው አለ። ለውጥ እየፈለጋችሁ ለውጥ የሚያላችሁ ሰዎች፣ ለውጥ እየፈለጋችሁ ለውጥ እምቢ ያላችሁ ሰዎች አላችሁ። ብዙ ሮጣችሁ ደክማችሁ ያልቀናላችሁ ሰዎች አላችሁ። ያልተስተካከለላችሁ ሰዎች አላችሁ። የእግዚአብሔር ካላንደር ነው አሁን። የእግዚአብሔር ቀጠሮ ነው አሁን። የሚቀናልህ ጊዜ ከፊት ገበታ ተዘጋጅተዋል ካለ እኮ ይሄ የክራይስት ነው። ከሰማይ የመጣ ቀጠሮ ነው። የእግዚአብሔር ካላንደር ነው። የእግዚአብሔር ፕሮግራም ነው። ምን እየነገርኩ እንደሆነ ታውቃለህ? በፊት ገበታን አዘጋጅቻለሁ። የኔ ጌታ እስቲ በፊት ገበታ ተዘጋጅቷል የሚል ሰው ካለ የሚያምን ከኔ ጋር እንዲያውጅ ፈልጋለሁ። የምናገርብህን ቃል እንድትናገር ፈልጋለሁ። የምናገርብህን ቃል ይህ ቃል የአንተ እንደሆነ በማመን እንድትቀበል ፈልጋለሁ። እርግጠኛ ሆኜ ነው የምነግርህ። የመለኮት ጉልበት በሕይወቴ ላይ ከመገለጡ የተነሳ፣ እጁ ከመታየቱ የተነሳ፣ የእግዚአብሔር ኃይል ከመገለጡ የተነሳ አሁን የአድራሻ ለውጥ ይሆናል። የአድራሻ ለውጥ ይሆናል። በፊት ገበታ ከሰጠክ እግዚአብሔር ገበታ ከሌለበት ገበታ ወዳለበት ዞር ትላለህ። ፊትህን ወደ ገበታ ታዞራለህ። እኔ ማን እንደሆነ አላውቅም። እግዚአብሔር በሚያውቀው ነው ማወራው። በፊታችሁ ገበታ ተዘጋጅቶላችኋል። በፊት ገበታ ተዘጋጅቶልሃል። እግዚአብሔር ያዘጋጀልህ ገበታ ከፊት አለ። አሜን። ተናገር። እኔ በፊቴ ገበታ ተዘጋጅቶልኛል። እግዚአብሔር ከፊት ድል አዘጋጅቶልኛል። ክብር አዘጋጅቶልኛል። በረከት አዘጋጅቶልኛል። መከናወን አዘጋጅቶልኛል። ድል አዘጋጅቶልኛል። ሞገስ አዘጋጅቶልኛል። እኔ አዲስ ሰው ነኝ። እኔ አዲስ ፍጥረት ነኝ። እኔ ጊዜ የደረሰልኝ ሰው ነኝ። እኔ ለበረከት የተጠራሁ ኦጂ ካማራ ሳለፋዳ። እኔ ምን ልበላችሁ ወዳጆች፣ በዚህ ሌሊት እንዲህ ያስጮኸኝ እግዚአብሔር ይወቅላችሁ። እንዲህ ይላል መዝሙረ ዳዊት ላይ
አሁንም መጽሐፍ ቅዱስ ሲናገር እንዲህ ይላል። ስማኝ በደንብ 91ኛው ምዕራፍ ላይ እንዲህ ይላል፣ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን መጠጊያዬ ምሽጌ የምተማመንበት አምላኬ እለዋለሁ አለ ዳዊት ሲናገር። ከዛስ እርሱ ከአዳኝ ወጥመድ ከአሰቃቂ ቸነፈር ያድንሃል። በኢየሱስ ስም እየሰማችሁ ነው። በፈረንጆች 2024 ምን እንደሚሆን ላውጅብህ ነው። አሁን እየነገርኩ ያለሁትን መልእክት በደንብ እንድሰማ ፈልጋለሁ። አገር ውስጥ ያላችሁ፣ ከአገር ውጭ ያላችሁ በደንብ እንድሰሙ ፈልጋለሁ። በዚህ ወር እንዲህ ነው የሚሆነው። አላዚ ካማሃዶ ሲክሬቬሌዲዳ ባሃዶ ሶቲያ ሌሪቫና ዳጋባ እግዚአብሔር እርሱ ከአዳኝ ወጥመድ ከአሰቃቂ ቸነፈር ያድናል። ከዚህ በኋላ ትዘራለህ፣ ይበቅልልሃል ማለት እኮ ነው። አሰቃቂ የሚያስጨንቅ ነገር አያገኝህ ማለት እኮ ነው። ቢመጣም እንኳ መጠጊያ ወደ ሆነው ክርስቶስ ትጠጋለህ፣ ትገላገላለህ። እረፍት ወደ ሆነው ኢየሱስ ትጠጋለህ፣ እረፍት ታገኛለህ ነው። ክብር ወደ ሆነው ጌታ ትቀርባለህ፣ ልብህና ነፍስ ያርፋል ማለት እኮ ነው። ሌቫናዳ ሳዶኮቫራላዲያ እና ባለባዮቹ ይጋርዳል፣ በክንፎቹ ስር መሸሸጊያ ታገኛለህ። በኢየሱስ ስም ለአንድ ሰው አሁን የእግዚአብሔር እጅ ጥላ ሆነለት። ለአንድ ሰው ከሚመጣ ቸነፈርና ከሚመጣ ጠላት ሊመታ ካዘጋጀ በቀል የእግዚአብሔር ክንድ ታደገ። የእግዚአብሔር እጅ ተዘረጋለ። የእግዚአብሔር እጆች በአንተ ላይ በክብር መጡ። የሚመጣውን የክፉን በትር የሚሰብር የእግዚአብሔር እጅ ተዘረጋ። የሌሊት እንዲህ ይላል፣ ባለባዮቹ ይጋርዳል፣ በክንፎቹ ስር መሸሸጊያ ታገኛለህ። ታማኝነቱ ጋሻይና መከታ ይሆናል። አቤዲኔ ጌታ የእግዚአብሔር ታማኝነት እሱ መከታና ጋሻህ ነው። የሌሊት ማስደንጋጭ በቀን የሚወረወረውን ፍላጻ አትፍራ። በጨለማ የሚያደባ ቸነፈር በቀትርም ራፍራፊውን አያሰጋህም። በአጠገብህ ሺህ በቀኝም 10 ሺህ ይወድቃሉ፣ ወደ አንተ ግን አይቀርብም። ከዚህ ቃል የተነሳ በአንድ ሰው ላይ በቁጣ የተነሳ የክፉ ኃይል ተመታ። ከዚህ ቃል የተነሳ በአንድ ሰው ላይ በቁጣ የተነሳ የክፉ ፕሮግራም ተበተነ። በአንድ ሰው ላይ ክፉ መክሮ ያመጣው ከዚህ ቃል የተነሳ ክፉ የመከረውን ምክር የቃሉ ጉልበት ደመሰሰው። የእግዚአብሔር ቃል በክብር ተገለጠ። በአንተና በአንቺ ህይወት ይሄ ቃል ከመገለጡ የተነሳ በአንተና በአንቺ ህይወት ይሄ ቃል በክብር ከመምጣቱ የተነሳ በበቀል የሚፈልግህ ክፉ ከዚህ ቃል የተነሳ ተመታል። ዣባራ ባላሳ ካታናራናዲያ እስቲ ኮሜንት ላይ እንዲበሉና ጻፉ። የሚበተን ጠላት ብዛቱ ጻፉልኝ በምትችሉት ቋንቋ። የሚበተን ጠላት ብዛቱ ጻፉልኝ። የሚበተን ጠላት ብዛቱ ጻፉልኝ። እንደዛ ብለ የሆነ የእናትሄድ የሆነ ጆዬ የሚበተን ጠላት ብዛቱ በጌታ በቀኝ ሺህ በአጠገቢ ሺህ በቀኝህ 10 ሺህ ይወድቃሉ። ቢላ ፓጆ ካማ ዳሳታ እኔ ለማን እንደሆነ አላውቅም። ይህንን ከዚህ ቃል የተነሳ የአንድ ሰው ተቀናቃኝ፣ የአንድን ሰው ህይወት ያሳቀቀ፣ የአንድን ሰው ዓለም ግራ ያጋባ የጠላት ምሽግ ከዚህ ቃል የተነሳ ተመታ። ከዚህ ቃል የተነሳ ተመታ። ከዚህ ቃል የተነሳ ተመታ። ከዚህ ቃል የተነሳ ተመታ። የአንድ ሰው ጠላት በክፉ የተነሳበ ሊቀጣ የተነሳ መንገድህ ላይ በሌሊትህ ላይ በቀንህ በስራህ በአገልግሎትህ በኑሮህ ላይ በቁጣ የተነሳው ጠላትህ በዚህ ቃል መዶሻ ዛሬ ማታ ተቀጠቀጠ። ዛሬ ማታ ተመታለህ። ከዚህ በኋላ ገበታይን ታገኛለህ። የተዘጋጀልህን ገበታ ታገኛለህ። የተዘጋጀልህን እግዚአብሔር ያዘጋጀልህን እረኛው ያዘጋጀልህን ይህንን ገበታ ታገኛለህ።
አሜን። ሼር አርጉና 1000 ያስገቡልኝ አንዴ። ሼር አርጉና 1000 ያስገቡልኝ አንዴ። ማርዲላቫሳቲ ላቫኖስ ክሬል እንዲህ የሚል ቃል ታገኛለህ። በአይን ብቻ ትመለከታለህ። የክፎች መቀጫ መቀጣት ታያለህ። ክፉ ሲቀጣ ታያለህ። ክፉ ሲቀጣ አይኔ ነው እንጂ የሚያየው አንተ አትመታም። እስቲ እየሰማኝ ያለ ሰው አንድ ቁጥር ጻፍልኝ። እየሰማኝ ያለ ሰው የተመታውን ጠላትህን ታየዋለህ። ተመቶ የወደቀውን ጠላትህን ታያለህ። የእግዚአብሔር ቃል የሚለውን ነው ምነግር። ኮሜንት ላይ ጻፉልኝ። ስ ጠላቴ ተመቷል በልና ጻፍልኝ ኮሜንት ላይ። ጠላቴ ተመታ። የቃል ጊዜ ቅድም ነው ያሳለፍነው። ይሄ ኮንፌስ የምናደርግበት ሰዓት ነው፣ የምናውጅበት ሰዓት ነው። ጠላትህ ተመታ። ጠላትህ ተመታ። በሕይወት መኖርህን የማይፈልግ ስኬትህን የሚጠላ በረከትህን የሚጠላ መከናወንህን የሚጠላ በነገርህ ላይ በቁጣ የተነሳ የጠላ የቀናብህ በረከትህን ያበላሸ ምሽግን ሊመታ የወጣ ስኬትህን ሊያበላሽ የወጣ ሰላምህን ሊመታ የወጣ ጤናህን ሊመታ የወጣ ዙሪያህን የከበበ ውድቀትህን የፈለገ ሞትህን የፈለገ ጠላትህ ተመቶ ታየዋል። ተመቶ ታየዋል። ለዚህ አይደለ መጽሐፍ ስናገር እስራኤላውያን ወደ ማዶ ከተሻገሩ በኋላ እግዚአብሔር ሙሴን ምን አለው? ውሃውን ወደ ቦታው መልስ አለው አይደል? ውሃውን ወደ ቦታው መልስ። ውሃውን ወደ ቦታው ከመለሰ በኋላ ምን አደረገ መሰለህ? የግብፃውያንን ሬሳ ውሃ ላይ ተንሳፎ አገኙት ነው ብለው። የግብፃውያን ሬሳ ውሃ ላይ ተንሳፈፈ። ዛሬ አንድ ሰው ጠላቱ ተመቶ ያያል። ከበረከትህ ላይ ጠላት ተመቶ ታያለህ። ከስኬታችሁ ላይ፣ ከመከናወናችሁ ላይ፣ ከሞገሳችሁ ላይ፣ ከምርኳችሁ ላይ፣ ከሰብላችሁ ላይ፣ ከተነገራችሁ ኪዳን ላይ፣ ከተነገረው ከእግዚአብሔር ዓለም ላይ እግዚአብሔር ካወራችሁ ነገር ላይ ዛሬ ጠላትህ ይመታል እያልኩኝ ነው። ጠላትህ ይመታል እያልኩኝ ነው። ጠላትህ ይመታል እያልኩኝ ነው። ጠላትህ ድባቅ ይመታል እያልኩኝ ነው። ላይነሳ ይመታል እያልኩኝ ነው። ያንን ጠላት ግን ታየዋለህ። ተመቶ ታየዋለህ። እየሰራችሁ ነገራችሁ ግብ ላይ መጨረሻ ላይ ሲበተንባችሁ እየተበተነ ያስቸገራችሁ ሰዎች አላችሁ። የሆነ ነገር ጀምራችሁ ፊኒሽንጉ እየተበላሸባችሁ ያስቸገረ፣ የሆነ ስራ ጀምራችሁ መሀል ላይ የሚበላሽባችሁ ሰዎች አላችሁ። የሆነ ነገር ጀምራችሁ ፐርሰናል ላይፍ ሊሆን ይችላል፣ በስራ ሊሆን ይችላል፣ በሆነ ነገር ብቻ ጥሩ ነገር ጀምራችሁ መሀል ላይ የሚበላሽባችሁ ሰዎች አላችሁ። መጨረሻ ላይ የሚበላሽባችሁ ሰዎች አላችሁ። መጨረሻ ላይ የሚበላሽባችሁ ጀምራችሁ መሀል ላይ የሚበላሽባችሁ መጨረሻ ላይ የሚበላሽባችሁ ጓግታችሁ እየጠበቃችሁ እግዚአብሔር ተናግሯችሁ በእግዚአብሔር እግር ስር ሆናችሁ እየጠበቃችሁ ያልቀናላችሁ ያልተሳካላችሁ አላችሁ። አሁን ያ ነገርህን መጨረሻ ላይ ሲያበላሽ የነበረው ጠላት ተመታ። ነገርህን ሲያበላሽ የነበረው ጠላት ተመታ። ነገርህ እንዳይቀና ያደረገው ጠላት ተመታ። ነገርህን በቁጣ የተነሳው ነገርህን ጭንገፋ እንዲሆን ያደረገ ነገርህን ያለመ ቀድሞ እየወጣ ነገርህን ያበላሸ ነገሮችሽን ያበላሸ የትዳር፣ የስራ፣ የአገልግሎት፣ የንግድ ኤቭሪቲንግ ነገራችሁ ላይ ሀፕን እንዲያረግ እንዲበላሽ ያደረገ እየቀደመ የወጣ በልጆች ላይ በልጅ ላይ በብዙ አይነት አቅጣጫ ነገሮቻችሁን ሲያበላሽ የነበረ እየቀደመ እየወጣ ያመከነ ያበላሽባችሁ ያ የጠላት ጉልበት አሁን ተመታ። አሁን ተመታ። ጠላት አንዱ በጎን በአንድ በኩል 1000 ሲወድቅ በሚቀጥለው በቀኝህ 10,000 ሲወድቅ የምታይበት ጊዜ ነው። በኢየሱስ አወጅኩበት ይህንን ቃል። ነገሮቻቸውን ሲያበላሽ የነበረው ጠላት ተመታ። ነገርህን ሲያበላሽ የነበረ ነገሮችህን ሲያበላሽ የነበረ አገልግሎታችሁ ላይ ቢሆን፣ የምትሄዱበት ጉዟችሁ ላይ ቢሆን፣ ትዳራችሁ ላይ ቢሆን፣ እጮኝነት ዓለም ላይ ቢሆን፣ ንግዳችሁ ላይ ቢሆን፣ ንግግራችሁ ላይ ቢሆን፣ የሆነ ልትሰሩ ልታደርጉ ግብ ልታደርሱ የጀመራችሁት ጉዳይ ላይ ቢሆን የተነሳባችሁ ነገራችሁን ሲያበላሽ የነበረ ጠላት ተመታ። ኮንፌስ አድርጌ ሊወጣ ነው የገባሁት።
የቆየው ጠላት ተቀጣላችሁ። ዛሬ ተቀጣላችሁ። በሕይወታችሁ ላይ በቁጣ የተነሳ በነገሮቻችሁ ላይ በቁጣ የተነሳ ተስፋችሁን ሊያጨልም የወጣ የትኛውም የጠላት ኃይልና የጠላት ጉልበት በኢየሱስ ክርስቶስ በትንሣኤው ጉልበት ከሕይወታችሁ ላይ ከኑሯችሁ ላይ ከምትሄዱበት መንገድ ላይ ሊታሞራባስ ላውጅባችሁ። ከእንግዲህ ወዲህ ነገሮቻችሁ አይጨነግፍም። ከእንግዲህ ወዲህ ነገሮቻችሁ መሃል ላይ አይበላሽም። ከእንግዲህ ወዲህ ነገሮቻችሁ መሃል ላይ አይቀርም። ልዑል አምላክ እግዚአብሔር በነገሮቻችሁ ላይ እጁን አምጥቷል። በፊትህ ገበታን አዘጋጅቶልሃል። በጠላት ፊት ለፊት ራሴን በዘይት ይቀባል። እሱ ብቻ አይደለም፣ በቀኝ 10,000 ይወድቃል። ይሄ የእግዚአብሔር ቃል ነው። ይሄ የእግዚአብሔር ቃል እያስገባዋችሁ ነው፣ ግን እያስገባልኝ አይደለም። ኔትወርክ ይዞኛል።